በህይወታችሁ ሁሉ ነገር ያላችሁ የመሰላችሁ ግን ውስጣችሁ የሆነ ባዶነት ተሰምቶት ያውቃል? ዛሬ ያንን ባዶነት የሚሞላ አንድ ሚስጥር እነግራችኋለሁ። ሰላም የሀገሬ ልጆች እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በጣም አስተማሪና ጠቃሚ በሆነ ቪዲዮ ወደ እናንተ ተመልሻለሁ። እንግዲህ በዛሬ ቆይታችን በዚህ ቪዲዮ የምናየው ስለ ሶስት ሀሳቦችን ነው። ማለት ሶስት ነጥቦችን አንስተን የምንወያይ ይሆናል። አንደኛ ምስጋና ምንድነው? ሁለተኛ ምስጋና ለስኬታችን ያለው ጥቅም ምንድነው? በሶስተኛ ደረጃ ደግሞ ምስጋና እንዴት አድርገን የዕለት ተዕለት ልምዳችን ማድረግ እንችላለን በሚሉ ነጥቦችን የምንወያይ ይሆናል ማለት ነው። እንግዲህ ቪዲዮውን ከማዳመጣችሁ በፊት ቤቱን ቻናሉን ሰብስክራይብ አድርጋችሁ ቪዲዮውን ላይክ እና ሼር አድርጋችሁ ያዳመጣችሁ ስለሆነ ላመሰግናችሁ እወዳለሁ። ሌትስ ጎ። ምስጋና ማለት ምንድነው ወደሚለው ነጥብ እንግዲህ መጀመሪያ ምስጋና ምንድነው የሚለውን ነገር ለስኬታችን ያለው ጥቅም ከማየታችን በፊት ምስጋና ምንድነው የሚለውን ነጥብ በደንብ ብንወያይበት ደስ ይለኛል። ለምን ካላችሁኝ እንደ ሀበሻነታችን እንደ ኢትዮጵያዊነታችን በጣም ማመስገን ልምዳችን አይደለም ከኔ ጀምሮና ማመስገን በጣም ይጎድለናል። ለማመስገን ሳይሆን ለመውቀስ ብዙ ነገራቶችን ያደረገችልን ጓደኛችን የሆነ ቀን የሆነ ጥፋት ብታጠፋ ለማመስገን ሳይሆን ያቺ ጥፋቷን ያቺ እንከኗን ለመንገር የምንፋጠን ሰዎች ስለሆንንና እንዴት አድርገን ለምስጋና የፈጠንን ሰዎች መሆን እንችላለን? መጀመሪያ የምስጋና ትርጉሙን ሲገባን የምስጋና ጥቅሞችን ሲገባን ነውና ምስጋና ምንድነው የሚለውን ነገር መጀመሪያ ብናይ የተሻለ ነው ብዬ አስባለሁ። እንግዲህ ምስጋና ማለት ለተደረገልን ነገር በአዎንታዊ አመለካከት አይተነው ማለትም ፖዚቲቭሊ ተረድተነው ተመልክተነው ከልብ የመነጨ ለዛ ላደረገልን ሰው ውለታ ለዋለልን ሰው የምናቀርበው ምስጋናና እንዲሁም የምንሰጠው አድናቆት ነው ማለት ነው። አድናቆት ነው። እንግዲህ ምስጋና ከየት ነው የሚገኘው ካላችሁ ምስጋና ከኔጌቲቭ ሰዎች አይገኝም በፍጹም። ምስጋና የሚገኘው ከፖዚቲቭ ሰዎች ነው። አዎንታዊ አመለካከት ካላቸው አመስጋኝ ከሆኑ ሰዎች የሚመነጭ እንግዲህ ከልብ የፈሰሰ በአንደበት ደግሞ የሚሰጥ እንግዲህ የከንፈር ወይም ደግሞ የአንደበት መስዋዕት ነው ማለት እንችላለን ምስጋናና ከኔጌቲቭ ሰዎች አንጠብቀውም። ኔጌቲቭ ሰዎች ሁሌ የሚታያቸው የሆነ የተሳሳታችሁት ነገር ነው። ኢቭን ጥሩ ነገር በምታደርጉበት ሰዓት እንኳን የሆነ የሚፈልጉት የእናንተን ስህተት ነው እንጂ እናንተን ያደረጋችሁት ነገር አፕሪሺየት ማድረግ ለነሱ ከባድ ነውና ምስጋና የሚገኘው ፖዚቲቭ አመለካከት፣ ቀና አመለካከት ካላቸው ሰዎች እንደሆነ እንድትረዱ ትፈልጋለሁ። ምስጋና ለስኬታችን ጥቅም አለው ወይ ካላችሁኝ፣ አዎ ለስኬታችን በጣም ጥቅም አለው። እንደው እኔ ሰርች ሳደርግ ካነበብኩት ነገር ምስጋና ለአንድ ሰው ስኬት ሞተር ነው ይሏል። እውነትም ምስጋና ሞተር ነው እና ሁለተኛ ነጥባችን የሚሆነው ምስጋና ለስኬታችን ጥቅም አለው ወይ የሚለውን ነገር ነው። ጥቅም አለው። የተወሰኑ ጥቅሞችን ዘርዘር አድርገን ከነ ፍቺዎቹ የምናይ ይሆናል ማለት ነው። አንደኛው አመስጋኝ ስንሆን ምን አይነት ጥቅም ይሰጠናል፣ ምን አለው ለስኬታችን ፋይዳ የሚለውን ነገር ስናይ አንደኛው የአእምሮ ጥንካሬ ይሰጠናል፣ ሬዚለንስ ይሰጠናል። እንግዲህ ሬዚለንስ በነበሩ ቪዲዮዎቼ ሁሉ እያስገባኋት ነውና ስለ ሬዚለንስ ሰርች አድርጋችሁ ብታነቡ በጣም ደስ ይለኛል። በጣም ደስ የምትል ቃል ነች። እኔ በጣም የምገረምባት ቃል ነች እና ሬዚለንስ ምንድነው ሰርች ብታደርጉት በጣም ደስ ይለኛል። እና ምስጋና በሚገርማችሁ የአእምሮ ጥንካሬ ሬዚለንት እንድንሆን ይረዳናል ማለት ነው። እንዴት ነው? ስኬት እንደምታውቁት በአንድ ሙከራ የሚገኝ ነገር አይደለም። ከብዙ ውጣ ውረድ በኋላ የምናገኘው የምንቀዳጀው ሽልማት ነው እንደምታውቁትና በፈተናዎች ውስጥ ሆነን ስናመሰግን እውቅናን ስንሰጥ የውስጣዊ ጥንካሬ እናገኛለን። ተረዳችሁኝ? ውስጣዊ ጥንካሬ እናገኛለን ማለት ይሄ ማለት ምን ማለት ነው ካላችሁኝ ምስጋና የፈተናውን ክብደት አይደለም የሚያሳየን። የፈተናውን ክብደት ሳይሆን የሚያሳየን ከፈተናው በኋላ ከመከራው በኋላ የምናገኘው በረከት የሚያሳየን መነጽር ነው ምስጋና እና ክብደቱን ሳይሆን ይሄ የምንከፍለው ዋጋ ሳይሆን የሚያሳየን ከዛ በኋላ የሚሰጠንን ነገር የምናገኘውን ነገር ሽልማቱን ነው የሚያሳየን እና ምስጋና በጣም ቁልፍ የሆነ ነገር ነው። ሁላችንም ልንለምደው ይገባናል።
ማለት ነው። እና የመጀመሪያ የአእምሮ ጥንካሬ እንድናገኝ ይረዳናል ማለት ነው። ሁለተኛ የምስጋና ጥቅም ደግሞ መልካም ግንኙነትን እንድንፈጥር መልካም ግንኙነትን እንድናገኝ ይረዳናል። ከሰዎች ጋር ያው ሰዎችን እና ከሰዎች ጋር ነው የምንኖረው እና ከሰዎች ጋር መልካም የሆነ ግንኙነት እንዲኖረን ያደርገናል። ተረዳችሁ? ይሄ ማለት ምን ማለት ነው? ሰዎች ለሚያደርጉልን ጥቃቅን ድጋፎች፣ ጥቃቅን እገዛዎች እውቅና መስጠታችን፣ ምስጋና ማቅረባችን በሰዎች ዘንድ ልዩ ቦታ፣ ልዩ አክብሮት፣ ትኩረት እና ተደማጭነት እንድናገኝ ይረዳናል። ይሄ ማለት ደግሞ ምን ማለት ነው? ለስራችን፣ ለስኬታችን የሚረዱ አዳዲስ ዘዴዎችን፣ አዳዲስ መንገዶችን፣ አዳዲስ ምክሮችን ኢቨን ከሰዎች እንድናገኝ ይረዳናል። ፎር ኤግዛምፕል ቀለል አድርጌ ምሳሌ ልስጣችሁ። ሰራተኛ ሁነን እንግዲህ ተቀጣሪ ሁነን በምንሰራበት መስሪያ ቤት ላይ አለቃችን ወይ ደግሞ ቀጣሪያችን በሰዓቱ ደሞዛችን የሚገባንን ነገር ሲሰጠን ቴንክ ዩ ሶ ማች አመሰግናለሁ፣ በጣም በምፈልገው ሰዓት ነው የሰጠኸኝ ብለን ስናመሰግነው ግዴታው እንደሆነ እኮ ይታወቃል። ግንስ ምንድነው እያደረግን ያለ ነው? ቀድ ነው እኮ እንትን እያልን ያለን ለነገ ህይወታችን፣ ለነገ ስራችን መንገዱን ስሙዝ ነው ያደረግን ያለ ነውና ቀላል ነገር አይደለም። ምስጋና ልክ ናችሁ እኮ ግዴታዋ ነው። ግንስ ማመስገናችን በነዛ ሰዎች ውስጥ በአእምሯቸው ልዩ የሆነ ቦታ እንዲሰጠን የሚያደርገውና ነገ የሆነ ነገር ሊገጥመን ይችላል፣ ወይ ልናረፍድ እንችላለን፣ ወይ ደግሞ የሆነ የቤተሰብ ጉዳይ ሊሆን ይችላል፣ በራሳችን ኬዝ ሊሆን ይችላል፣ ልንታመም እንችላለን፣ የሆነ ነገርና ፍቃድ በሚያስፈልገን ሰዓት ወይ ደግሞ ጭማር ሊሆን ይችላል። ቀለል አድርጌ ነው እንትን እያልኳቸው ያለሁት፣ እናንተ የራሳችሁ ምሳሌ ትጠቀማላችሁና እነዛ ሰዎች እርዳታቸው ሲያስፈልገን ሂደን ስናናግራቸው ኢቨን ተደማጭነት ይኖረናል። ሀሳባችን እንትናችን ሊያቃልሉት አይችሉም። ጊዜ ሰጥተው ነው የሚያናግሩን እና እኔ አድጌው ስለማወቅና ተደርጎልኝ ስለሚያውቅ ነውና አውቀዋለሁ። እውነት ማርያምን እና በትልቅ ባለስልጣኖች ኢቨን ይሄ ነገር ሞገስ አሰጥቶኛል አውቀዋለሁ። እና ለእኔ ብቻ ሳይሆን ለሌላ ለጓደኞቼ ኬዝ ራሱ ሞገስ እንትን ብሎኛል። በሌላ ቪዲዮ እንግዲህ ስቶሪ ታይም አድርጌ እንትን እላቸዋለሁ እና ዩኒቨርሲቲ ያለው ያጋጠመኝ ነገር ነውና በቃ ሰዎች አይሆንም ምናምን ብለው ወይ እግዚአብሔር ያውቃል በቃ ምናምን ብዬ ለምን አልሞክርም ብዬ ሄጄ የተደረገልኝ ነገር ነውና ግን ያ ነገር እሺ የተባልኩት ከዛ በፊት ባመሰገንኩት ነገር ነው። ቴንክ ዩ ባልኩት ነገር ነውና ከዛ በፊት የሆነ ነገር አድርጎልኝ ነበረ። ግዴታው ነው ግን በቴክስት ቴንክ ዩ ብየው ነበርና ከዛ በኋላ ሌላ ጉዳይ ለሆነ ለተቸገረ ልጅ ሂጄ ግን ተደማጭነትን አግኝቼ ሞገስን አግኝቼ ያ ነገር በቀላሉ ነው የተፈታልኝና አመሰግናለሁ ማለት ግዴታው እኮ ነው። ይሄ እኮ ቀላል ነገር ነው ማለት ጥሩ አይደለም። ቴንክ ዩ ማለት ኢቭን ቤታችን ውስጥ ያሉ የሚያግዙን ሰዎች ሊሆን ይችላል፣ እናት አባት፣ ወንድም እህት ሊሆን ይችላል። አሁን ኢትዮጵያ ላይ ታላቅ ወንድም ታላቅ እህት ታናናሾችን ማስተማር እንደ ግዴታ ምናምን የሚታይበት ሀገር ነውና ጥሩ ነገር ነው ማስተማራቸው፣ ግን ደግሞ ግዴታቸው አይደለም። እኛም ሰርተን ወጥተን መማር የራሳችን ህይወት ማቃናት የኛ ግዴታ ነውና ለሚያርጉልን ሳፖርት ለሚያርጉልን፣ ለሚያስተምሩን፣ ለሚመክሩን ወንድም እህቶቻችን ሊሆን ይችላል፣ በዙሪያችን ያሉ ሰዎች ሊሆን ይችላል አመሰግናለሁ ማለታችን ለነገም እንዲመክሩን የሆነ በጎ የሆነ ነገራቶችን ለኛ እንዲያርጉልን ቀድ ነው እየሰጠን ያለ ነውና አመስጋኝ መሆን በሰዎች ዘንድ በማህበራዊ ህይወታችን ጥሩ የሆነ ግንኙነትን እንድንፈጥር ይረዳናል ማለት ነው። ሁለተኛ ነጥባችን የሆነው። ሶስተኛ የምስጋና ጥቅም ምንድነው? ባለን ነገር ትኩረት እንድናደርግ ይረዳናል። ይሄ ማለት ምንድነው? የተሰጠንን ነገር በአግባቡ እንድንጠቀም ይረዳናል። አብዛኞቻችን እጃችን ባለ ነገር በተሰጠን ነገር ባለን በረከት አመስጋኝ አይደለንም፣ የምንጠቀምበት ሰዎችም አይደለንም። ለምንድነው የማንጠቀምበት? ሲጀመር የምንፈልገው ህይወት የምናቀደው ህይወት ስለምንድነው ማንደርሰው ካላችሁ ትኩረታችን በሌለን ነገር ላይ ነው እንጂ ባለን ነገር አይደለም። አብዛኛዎቻችን እውነት ለመናገር ምሳሌ ልስጣችሁ። አብዛኛው ሰው ያለንበት ዘመን ይራደዋል የሐሳብ ዘመን እንደሆነ። ማህበራዊ ሚዲያ ላይ መስራት፣ ቲክታክ ላይ ዩቲዩብ ላይ መስራት ለቀደው እቅድ በቃ የተሻለ መንገድ እንደሆነ እንደሚረዳው ያውቃል። ግን ለምን ያልጀመረ ይመስላችኋል? ለምን አብዛኞቻችን እስከዛሬ ሶሻል ሚዲያ ያልጀመረን ይመስላችኋል? በፍርሃት ነው አይደለ? የሌለንን ነገር በመቁጠር ነው አይደለ? አይ ያለኝ እኮ በቂ እውቀት አይደለም፣
የያዝኩት ስልክ እኮ ካሜራው ጥሩ አይደለም፣ የምኖርበት ቤት እኮ እንደዚህ ነው። ጥሩ ቤት እንትን ስል ጥሩ የሆነ ላይፍ ስታይል ሲኖረኝ ጥሩ የሆነ እንትን የተሻለ የሆነ ግንዛቤ ሲኖረኝ የተሻለ ድፍረት ሲኖረኝ አሁን ፈረኝ እንደዚህ አይነት ምክንያት አይደለም የምንደርድረው። እኛው እነዚህ ነገራቶች ምክንያት አይደሉም። ምክንያት ትክክለኛው ምክንያታችን ምንድነው ካላችሁ የሌለንን ነገር ስለምንቆጥር ነው። በቃ አብዛኞቻችን የሌለን ነገር ላይ ነው ትኩረት የምናደርግና ይሄ ማለት እንዴት መሰላችሁ? ድፍረቱ የሚመጣው ፍርሃቱ ስናስወግደው ነው። ፍርሃቱ የሚወገደው ደግሞ እንዴት ካላችሁ ያለንን ነገር ቆጥረን ስናመሰግን ነው። ቴንክ ዩ ይሄ ናለኝ አይደለ? ይሄ የሌለውም እንኳ አለ። ቴንክ ዩ ማለት ያለንን ነገር ያለንበትን እኛ ቤት እናጣጥለው ይሆናል፣ ግን ደግሞ ሲያጡ ሰዎች ጎዳና ያሉ ሰዎች አሉና ባለንን ነገር ስናመሰግን እሱ እንደ ትልቅ ነገር ስንቆጥረው እጃችን ላይ ያለ ነገር ለማመስገኛ ስንጠቀምበት ድፍረቱም ይመጣል፣ ኮንፊደንስ ይመጣል። ባለን ነገር ደግሞ በተሰጠን ነገር ደግሞ ሰርተን የሌለን ነገር ቁሳዊ የሆኑ ነገራቶች ለስራችን የሚጠቅሙ ነገራቶች ደግሞ ልንገዛቸው እንችላለን እና ያለን ነገር እንድንጠቀም ይረዳናል ማለት ነው። ምስጋና ተረዳችሁኝ አይደል? ያለንን ነገር በመጠቀማችን ደግሞ የሌለን ነገር እንድናገኝ ይረዳናል። በሚገርማችሁ ጌታችን በወንጌልም ምንድን ነው ያለው? ላለው ይጨመርለታል አይደል? ያለ ላለው የሚጨመርለት እኮ ባለው ነገር ስላመሰገነ ነው። ስለዚህ አሁን ባለን ነገር ማመስገን ሁሉ ነገር ነገ ያው ልናመጣው ሰርተን ልንለውጠው የምንችለው ነገር ስለሆነ ማለት ነው። ስለዚህ አመስጋኝ ስንሆን ያለንን ነገር እንድንጠቀም ይረዳናል ማለት ነው። አራተኛ የአመስጋኝነት ጥቅም ደግሞ ጭንቀትን ይቀንሳል። በሚገርማችሁ ጭንቀትን ይቀንሳል። አመስጋኝ ሰዎች ከጭንቀትና ከድብርት የራቁ ናቸው። አመስጋኝ ስንሆን ጭንቀት፣ ድብርት ምናምን የሚሉ ነገራቶች እነዚህን ያርቅልናል ማለት ነው። ለምን? የሚታየን ነገር ተስፋ ስለሆነ ማለት ነው። እዚህ ላይ እንድናስተውለው የምፈልገው ነገር አመስጋኝ ሰዎች ፈተና አይገጥማቸውም ማለት አይደለም። ፈተናማ ይገጥማቸዋል። ግን ትልቁ ነገር ምንድነው? እነዚህ ሰዎች ይሄ ፈተና እንደ ትልቅ በረከት ነው የሚቆጥሩት። ከዚህ ፈተና በኋላ ምን አገኛለሁ? የሆነ በረከት ፈጣሪ ለሆነ ነገር እያዘጋጀኝ ስላለ ነው። አለቃዬ በሆነ ነገር ሲያማረው ምናምን አይ ለሆነ ነገር እንትን እያለኝ እያጨኝ ሊሆን ይችላል የሚል አይነት ፖዚቲቭ ነገር ስለሚመለከቱ ነው። እና አመስጋኝ ሰዎችን ስንሆን የሚታየን ጥሩ ነገር ከፈተናው በኋላ የሆነ በረከት አለ፣ ከዚህ በኋላ የሆነ ሽልማት አለ የሚለውን ነገር በተስፋ ስለሆነ እንትን የምንለው ከጭንቀት እንትን ይለናል ማለት ነው። ከዛ በተጨማሪ አምስተኛ የአመስጋኝነት ጥቅም ትህትናን ያጎናጽፈናል። አመስጋኝ ሰዎችን ስንሆን ትሁት ሰዎች ነው የምንሆነው። ይህ ማለት ምን ማለት ነው? ምስጋና እኔ ብቻ ሁሉንም ነገር ለብቻዬ ነው የተወጣሁት ከሚል ትዕቢት ይጠብቀናል። ለፈጣሪና በችግራችን ሰዓት የሆነ ነገር ስንሰራ ከጎናችን ለነበር ሰዎች ምስጋና እንድንሰጥ፣ እውቅና እንድንሰጥ፣ ምስጋና እንድናቀርብ ይረዳናል ማለት ነው። እዚህ ላይ ለትምህርታችን ላነሳነው ሀሳብ በጣም ደጋፊ የሚያጠናክር ሀሳብ ሆኖ ስላገኘሁት አንድ በጣም የምንወዳቸው የምናከብራቸው አባት የሆነ ጥያቄ ተጠይቆ ለዛ ጥያቄ የሰጡትን ምላሽ በጣም ስላስተማረኝ እዚህ ላይ ይጨምርላችሁ ማለት ነው። ጥያቄው ምን ነበር መሰላችሁ? የቅናት ምልክቶች ምን ምንድን ናቸው ተብሎ ነበር የተጠየቁትና እሳቸው በጣም በሚገርም ሁኔታ ነበር የመለሱት። ምን ብለው እንደመለሱ ታውቃላችሁ? የቅናት ምልክቶች አንድና ዋነኛው ምስጋናን መዋጥ ነው አሉ። ማለት እንዴት ብሎ ነው ያብራሩት መሰላችሁ? ምስጋናን መዋጥ ማለት አንድ ሰው የሆነ ነገር አድርጎ አፕሪሺየት ሲደረግ ሲመሰገን እያየን ያ እውነት ነው፣ ልክ ነው፣ ጥሩ ነገር አድርጓል ብሎ አለመመስከር፣ አለማድነቅ፣ ላደረገው ትናንሽ ነገራቶችን ምስጋና እውቅና አለመስጠት፣ ይሄ ንፉግነት ነው፣ የቅናት ዋነኛ ምልክትም ነው ሲል ሰማውና እውነት ለመናገር እንደ ሀበሻነታችን እንደ ኢትዮጵያዊነታችን ለወቀሳ የፈጠንን እንጂ ለምስጋና የፈጠንን ሰዎች አይደለም። ለምስጋና የዘገየን ለወቀሳ ደግሞ በጣም የፈጠንን ሰዎች ነን። ጓደኛችን፣ ቤተሰቦቻችን በጣም የረጅም ዓመት ጓደኞቻችን ብዙ ነገር አድርገውልን በጣም በሀዘናችንም በደስታችንም ጊዜ ከጎናችን ኖሮ የሆነ ታይም በቃ በስተት ሊሆን ይችላል፣ ሆነ ብሎ ሊሆን ይችላል፣ የሆነ ጥፋት አጥፍቶ ያ ብዙ ዓመታት እኮ የሰሩልን ጥሩ ነገራቶች እኮ ላናመሰግናቸው እንችላለን። የሆነ ቀን የሆነ መጥፎ ነገር ሲያደርጉ ግን በቃ ለዛ ነገር ቶሎ ብለን ነው ምላሽ የምንሰጠው፣ ቶሎ ነው ብለን ነው የምንቆጣውና
እውነት ለመናገር እንደ በሀገር ደረጃ ለምስጋና በጣም የዘገየንና ልምድ ልናደርገው ይገባናል ብዬ አስባለሁ። እውነት ልናስተካክለው ይገባናል፣ ልንገለብጠው ይገባል። ለቁጣ ለእንትን ለወቀሳ የዘገየን ለምስጋና ደግሞ የፈጠንን መሆን አለብን፣ ልንገለብጠው ይገባናል ብዬ አስባለሁ። እንደ ሀሳብ የደጋገምኩትን ይሄ ስለሚሰማኝ ነው። በቃ ይሄን ነገር በጣም ጎልቶ ስለሚታይ ነውና ያ ነው እንግዲህ ወደ ሶስተኛ ነጥባችን እንሄዳለን ማለት ነው። ሶስተኛ ነጥባችን ደግሞ ምንድነው? ምስጋና ያው የምስጋና ትርጉም ተረድተናል፣ የምስጋና ጥቅሞችም ተረድተናል። እና እኛ ነን አመስጋኝ ስንሆን ሌላ አካል አይደለም ተጠቃሚ፣ እኛ ነን ተጠቃሚና እንዴት አድርገን ነው ይሄ ምስጋና የዕለት ተዕለት ልማዳችን የምናደርገው፣ እንዴት አድርገን ነው ማዳበር የምንችለው የሚለውን ነጥብ ነው የምናነሳው ማለት ነው። በጣም አሪፍ። እንግዲህ በዚህ ደግሞ 3 ነጥቦችን ነው የምናነሳው ማለት እንዴት ማዳበር እንችላለን የሚለው የሚጠቅመን ሐሳብ ማለት ነው። ከዛ በተጨማሪ ደግሞ በዚህ መሀል የራሴ ስቶሪም ሼር ማድረግላችሁ ይሆናል ማለት ነው። ራሴ የጠቀመኝን ነገር አንደኛ አመስጋኝ ለመሆን የዕለት ተዕለት ልምዳችንን ለማድረግ ምስጋና አንደኛ የሚረዳን ነገር ምንድነው? የምስጋና መስታወሻ መያዝ። የምስጋና መስታወሻ መያዝ ማለትም በየቀኑ ከመተኛታችን በፊት በቀን ሙሉ እንግዲህ ያጋጠምን ከአጋጣሚዎች የገጠሙን ያስተማሩን የምንላቸው 3 ነገራቶችን መጻፍ። እንግዲህ በስራ ቦታም ሊሆን ይችላል፣ በመዝናኛ ቦታም ሊሆን ይችላል። በየትኛውም ነገር ቀን ሙሉ ያጋጠምን ነገራቶች ከዛ የተማርነው ሌሰን የወሰንበትን ነገር ይሄ ነገር ተምሬበታለሁ፣ ይሄ ነገር ጠቀመኝ የምለውን ነገር መጻፍ። በሚገርማችሁ ድብቁ የአእምሯችን ክፍል ሞኝ ነውና የሰጣችሁት ነገር ነው እንትን የሚለው እና ድብቁ የአእምሯችን ክፍል ደግሞ እንትን ነው የሚወደው። ይሄ የሚጻፍ ነገራቶችን ይወዳል። ምስል የሚታይ ነገር የተጻፈ ነገር በጣም ሴቭ ያደርጋልና የሰጠነው ነገር በቀላሉ ይቀበለናል ማለት ነው። ስለዚህ ስንጽፍ በጣም ነው እንትን የሚለው በጣም ኃይል አለው ልላችሁ ፈልጌ ነው። መጻፍ አንደኛው ነው። ሁለተኛው ነገር ደግሞ ለሰዎችን እውቅና መስጠት። ለሰዎች እውቅና መስጠት። ለሰዎችን እውቅና መስጠት ስላችሁ በስራ ቦታም ሊሆን ይችላል፣ በቤትም ሊሆን ይችላል። የሚረዱን ትናንሽ ነገራቶችን ላደረጉልን ሰዎች ቀደም ብለን ስናወራው እንደነበረው ማለት ነው። ለምሳሌ ታናሻችን ውሃ ቀርቶ አቀብሎን እኮ ሊሆን ይችላል። ታንክስ ማለት ምስጋና መስጠት፣ እውቅና እንትን ማለት የግዴታ በቃል ላይሆን ይችላል። በጽሁፍም ጽፈን እንትን ማለት እንችላለን። በቃል ከከበደን ኢቭን ማለት አሁን አድርጎ የማያውቅ ሰው ምናምን እንደ ህፍረት እንደ ውርደት ምናምን መስሎ ሊሰማው ይችላል፣ ሊከብደው ይችላል፣ መለማመጥ መስሎ ሊታየን ይችላልና በጽሁፍም ማድረግ እንችላለን ማለት ነው። እዚህ ላይ አንድ ልጨምርላችሁ። እኔ ማለት በጣም የጠቀመኝ የምጠቀምበት ነገር ስለሆነ ማለት ነው። በጓደኛ ምናምን ያው አይደለም ሰው ለሰው ድንጋይ ለድንጋይ እንኳን ይጋጫል ይላሉ አይደል አቦ ሲተሩትና ጓደኞቻችን በጣም ጥሩ ነገራቶችን ብዙ ጊዜያቶች ብዙ አመታቶች አድርገውልን አንድ ቀን ሊሳሳቱ ይችላል፣ ይሳሳታሉም ያጋጥመናልና ይነደናል አይደለ? በተለይ በቃ ቅርባችን የሆነ ሰው የኔ የምንለው ሰው የሆነ ነገር እንትን ሲል ኤክስፔክት የማናደርገውን ነገር ሲያደርግ በጣም ይነደናልና እኔ ምንድነው የማደርገው መሰላችሁ? ከነዛ ሰዎችን መቆራረጥ ስለማልፈልግ፣ ሁለተኛ ነገር ደግሞ ለሚያልፍ ቀን መጥፎ ነገር መናገርም ስለማልፈልግ ማድረገውን ነገር ልንገራችሁ። ስናደርስ ያናዱኝ ጊዜ ከመውቀሴ በፊት አመሰግናቸዋለሁ። ተረዳችሁ? በደል በመበደላችሁ አይደለም አመሰግናቸው። ከዛ በፊት ጥሩ ነገራቶች አድርገውልኛል አይደለ? ስለዚህ በምስጋና ነው የምጀምረው። ማለት አንቺ እኮ ለኔ የእግዚአብሔር በረከቴ ነሽ፣ ከፈጣሪ የተቀበልኩሽ ውድ እህቴ ነሽ። በጣም ብዙ ነገራቶችን ካንቺ አግኝቻለሁ። በደስታዬም በሐዘኔም ጊዜ ከኔ ጋር የነበርሽ ሴት ነሽ ነክ አንተ እኮ ልጅ የሆንኩ ወንድሜ ነህ። ግን ዛሬ ባደረግከው ነገር ግን በጣም አዝኜብሃለሁ። ጥሩ ነገር አይደለም ያደረግከው ዛሬ። ተረዳችሁኝ አይደለ? መጀመሪያ አመስግነናችኋል። ከዛ በኋላ ወቀሳውን ማለት ነው። ይሄ ለምንድን ነው የምትጠቀሚው? ምን ስረዳሽ ካላችሁኝ ለሁለት ነገራቶች ነው የምጠቀምበት። ማለት ለሁለት ጥቅም አለው ልላችሁ ፈልጌ ነው። አንደኛው እነዛ ሰዎች አመሰገንኳቸው አይደለ? ስለዚህ ቀጥዬ ለማቀርበው ወቀሳ ጆሮ ስላችሁ ይሄ የውስጣዊ ጆሮአቸው ከፍቶ እንዲያደምጡኝ የሚረዳኝ ይሄ ነገር
እና ካመንበት ይሄ ጥፋታቸው ይቅርታ ይሉኛል። ካላመንበት ደግሞ በትዕግስት በትህትና ነው የሚያስረዱኝ እንጂ ከኔ ጋር እኩል እኔ ሳወራ አፋቸው አይከፍቱም። በሚገርማችሁ ከምሬ ነው የምላችሁ። እኔ ይጠቅሞኛል፣ ስለጠቀመኝ ነው። ሁለተኛ ነገር ደግሞ ይሄ ውስጤን ንዴት እንድቆጣጠረው ይረዳኛል። መጀመሪያ እንደገለፈልኩት መጀመሪያ እንደተናደድኩት በዛ ቶን አይደለም ማወራቸው፣ ረጋ ብዬ ነው ማወራቸውና እኔ በጣም ነው የጠቀመኝና መጀመሪያ ከዚህ በፊት ያደረጉልንን መልካም ነገራቶች በእነሱ ያገኘነውን ጥሩ ነገራቶችን ያሳለፍነው ነገራቶችን እንትንላቸዋለሁ። አንቺ ማለት ለኔ አንተ ማለት ለኔ እኮ እንደዚህ ነህ፣ ግን ዛሬ ባደረግከው ነገር በጣም በቃ መጥፎ ስሜት ተሰምቶኛል። እኔ ካንተ እንደዚህ ካንቺ እንደዚህ ኤክስፔክት አላደርግም እላለሁና በጣም በቃ ጥሩ የሆነ ስሙዝ የሆነ ውይይት የሚፈጥርልኝና እኔ ተጠቅሜበታለሁ። ብትጠቀሙበት ጥሩ ነው እላችኋለሁ። እና ሁለተኛው እውቅና መስጠት ነው ማለት ነው። ሶስተኛ ዘዴ ደግሞ ምንድነው? ፈተናዎችን እንደዚህ መጥፎ ነገራቶችን ሲገጥሙ በመልካም ጎን መመልከት ማለት ይሄ የመጣው ለምንድን ነው? ምን ሊያስተምረኝ ፈልጎ ነው? ለምን ያዘጋጀኝ ስለሆነ ነው? አለቃ ሊሆን ይችላል ወይ ቤተሰብ ሊሆን ይችላል። የሆነ ፈተና የሆነ ኤክስፔክት የማናደርገው ነገራቶችን እንትን ሲል ምን ሊያስተምረኝ ፈልጎ ነው ብለን የጽሞና ጊዜ ወስደን አሰላስለን ያ ነገር ጥሩ ነገሩን ይሄ ሰሌክት ማድረግ ማውጣትና ከዛ በኋላ በፈጣሪ ዘንድ የመጣ ፈተና ከሆነ ለፈጣሪ፣ በሰዎች ዘንድ የመጣ ከሆነ ደግሞ ለሰዎች እውቅናን መስጠት፣ ታንክስ ማለት ማመስገን አለ አይደለ? ሰዎች ፖዚቲቭ ሰዎች ይሄው ከጥሩ ነገር ብቻ ሳይሆን ከመጥፎ ነገራቶችም ሌሰን ይወስዳሉ፣ ይማራሉ። እና እኛም ቆም ብለን ከዛ ምን ሊያስተምረኝ ፈልጎ ነው፣ ምን ተማርኩ ከዚህ ነገራቶች ብለን ሌሰን ብንወስድ፣ ትምህርት ብንወስድ የተሻለው ነው ብዬ አስባለሁ። እንግዲህ የዛሬ ቪዲዮ በዚህ ነው የምናበቃው። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። እኔ ራሴ በጣም ብዙ ነገራቶችን ተምሬበታለሁ። ኢቭን ሳወራና እስከ መጨረሻ ድረስ ስለተከታተላችሁኝ፣ ቤቱን ሰብስክራይብ ስላደረጋችሁ፣ ሼር፣ ላይክ እና ኮሜንት ስላደረጋችሁ ቴንክ ዩ ሶ ማች። መጨረሻ ላይ ግን ለእናንተ ጥያቄ ያለኝ ሰዎች ነንና ባዶዎች አይደለንም። በጣም ብዙ የተሰጠን በረከታልና ባላችሁ ነገር በተሰጣችሁ ነገር ምን ያክል አመስጋኞች ናችሁ? ምን ያክል አመስጋኞች ናቸው? ይሄ እንደ እህት በቃ አጥብቄ ልጠይቃችሁ እፈልጋለሁ። ምን ያክል አመስጋኞች ናችሁ? እጃችሁ ላይ ባለ በረከት በተሰጣችሁ ነገር ምን ያክል አመስጋኞች ናችሁ ልጠይቃችሁ እፈልጋለሁና ምን ያክል አመስጋኞች ናችሁ? አመስጋኞች ከኖራችሁ ከዛሬ ጀምራችሁ በቃ ማመስገን መጀመር አለባችሁ። ሁለተኛ ለውጥ ፈላጊ የሆነ ሰው በዙሪያችን አለና ይሄ ቪዲዮ ይጠቅመዋል ለምትሉት ሰው ሼር እንድታደርጉለት ፈልጋለሁ። ከዛ በመቀጠል ደግሞ እንደዚህ አይነት ጥሩ ሀሳቦችን አስተማሪ የሆነ ቪዲዮዎችን እንዲደርሳችሁ ቻናሉን ቤቱን ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ፈልጋለሁ። እንግዲህ እንደዚህ አይነት ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ከኔ ጋር ስለቆያችሁ እስከ መጨረሻ ድረስ ስለተከታተላችሁ አመሰግናለሁ።